ያ ሱፉን ሄዶ ነው ያገባበት። ቬሎ ግን እኔ እስከዛሬ አስቀምጫለሁ። አበባው እንኳን እንዳለ አሳይቻለሁ። ስታችኋል እንደምን አድራችኋል እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬ ናጎቼ ወደ ኢትዮጵያ ስገባ እሱዬ ባሊ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው ዝም ቲክቶክ በተሰኘው ማህበራዊ ገጽ ላይ ብዙ ጊዜ ስማቸው የሚነሳውና በተለይ ደግሞ ቲክቶክ ላይ ታዋቂና ብዙ ፎሎወርስ ያላት ሄለን እየተባለች የምትጠራ ግለሰብ በተደጋጋሚ እንግዲህ በትዳር የተጣመሩትና ሁለት ልጆች ያፈሩትን ድምፃዊት ዘይባና ኢሱን በተመለከተ እንግዲህ በተለያየ አጋጣሚ በዚህ ማህበራዊ ሚዲያ ገጽ ላይ ብዙ ያልተገቡ ሀሳቦችን እያነሳች በትዳራቸው መሀል ጣልቃ በመግባት እንደዚሁም ደግሞ ከዚህ በፊት ከአሁኑ ከዘቢባ ባለቤት ኢሱ ጋር ግንኙነት እንደነበራትና እርሷን ትቶ ዘቢባን እንዳገባ አይነት በሚገልጽ መልኩ ፍጹም ያልተጠበቁና ልክ ያልሆኑ ቃላትን በመጠቀም ጭምር በትዳራቸው ላይ ያልተገባ ሀሳቦችን ስትሰነዝር ብዙ ጊዜ ተመልክተናታል። ታዲያ ይህ ጉዳይ ደግሞ ተባብሶ ቀጥሎ ከአቅሙ በላይ የሆነው የዘቢባ ባለቤት ኢሱ በዛሬ ዕለት ምላሽን ሰጥቷል። እሱም በምላሹ ላይ እንደገለጸው ከዚች ግለሰብ ጋር ምንም አይነት ግንኙነት እንደሌለው በፍጹም እንደማያውቃት ጭምር እየተናገረ ሲሆን ከዚህ በኋላ ግን ስሙን ማጥፋቷን እንድታቆምና በሁለቱ ትዳር ላይ ጣልቃ እየገባች ስላለችው ሴት እኔ በፍጹም አላውቃትም፣ ልጆቼን ይንሳኝ በማለት ጭምር በመሐላ ያረጋገጠው ኢሱ ከዚህ በኋላ ግን ወዳጆቹም ሆነ አድናቂዎቹ በዚህ ጉዳይ በፍጹም ጥያቄ እንዳይገባባቸው ይህችን ሴትዮ እኔ አላውቃትም፣ አሁን እኔ የልጆች አባት ነኝ፣ ባለትዳር ነኝ፣ እባክሽ ተኝ ሲል እንግዲህ ሀሳቡን በቲክቶክ ማህበራዊ ገጽ ላይ በቪዲዮ በመምጣት አሳውቋል። ከዚህ በኋላም ወዳጅና አድናቂዎቹ በፍጹም እንዳይጨነቁ ፍጹም የማላቃት ሴት ናት ሲል እንግዲህ በማረጋገጥ ጭምር እውነታውን ተናግሯል። እስቲ ቪዲዮን ተመልክተን እንመለስ። እናንተም ቪዲዮ ላይክና ሼር ቻናሉን ደግሞ ሰብስክራይብ ያደረጋችሁ ቤተሰቡን እያለን የኢሱን አስገራሚ ምላሽ ተመልክተን እንመለስ። ስታችኋል እንደምን አድራችኋል እንደምን ውላችኋል የቲክቶክ ፋሚሊዎቼ። ዛሬ እንደዚህ አይነት ቪዲዮ ሰርች አላውቅም። ለመጀመሪያ ጊዜ ነው የምሰራው። ዘውዬ ናጎቼ ወደ ኢትዮጵያ ስገባ እሱዬ ባሊ ነበር ምናምን ወሬ ሲመጣ እኛ እንግዲህ የሳምንት ወሬ 15 ቀን ወሬ ነው ብዬ ነው ዝም ያልኩት። እንግዲህ ስቲል ቀጥሏል፣ እስከ ቬሎ ደርሷል። ነው እኔ ሴትዮ አላውቃትም። አንዳንድ ቪዲዮዎች ይሰራሉ እንደዚህ ዜና ሲሰሩ እንደዚህ ያመሳከሩ የሚሰሩ እውነት ያላቸው ሰዎች ሲሰሩ ሳይ ይሄን ቪዲዮ መስራት የፈለኩት ያ ማለት እውነት መሰለኝ። እኔ ደውሎ አልጠየቁኝም እውነት ነው ወይስ እያለኝ ሰው የለም። ስለዚህ አንዳንድ ወዳጆቻችን በሚልኩት ሜሴጅ የግድ መልስ መስጠት አለብኝ። ፋሚሊ ኦልሬዲ ያውቃል፣ ባለቤቴ ታውቃለች። ለማታውቁኝና እኔን ተረድታችሁ እኔን ለቀረባችሁ ፎሎወሮች መልስ መስጠት ስላለብኝ የመጣሁት። ይሄ ነገር እንግዲህ አሁን የጀመረው ዘውዬ ካገባ በኋላ ነው። ዘውዬ ነች የተናገረችብኝ እሷ ነው። ምን አድርጋት እንደሆነ አላውቅም፣ ምቀኝነቱን ምን አላውቅም። ስለዚህ እግዚአብሔር እንደሚያውቀው ውስጤ እንደሚያውቀው እኔ እንደማውቀው ሴትዮዋ አላውቃትም። ልጆቼን እንሰን እኔ ክርስቲያን በህይወቴ ውሸት ላስታርቅ እችላለሁ። ውሸት ወደፊት አያራምድም ብዬ ሁሌ የምናገረው ነገር ነው። እንደ እግዚአብሔር ፍቃድ ሆኖ ዘውዬን አግብቻለሁ። ካናደዳት እንደማንኛውም ሰው ትናደድ ትችላለች፣ እንደማንኛውም ሰው እንደሚደሰተው እሷ ትናደድ ትችላለች። ግን በህይወቴ አይቻት የማላውቅ ሴትዮ ቬሎ ገዝታ ጭራሽ ጌም ጫወታለሁ። ጌም ከሆነ የምን ስም ጠርተሽ የሚስቴን የባለቤቴን ስም አንስተሽ አይደለም የግድ መናገር ያለብሽ፣ ወይ ደግሞ ጌም የምትጫወቱ ቢዝነስ ከሆነ ቢዝነስሽን ስሪ። እኔን አውጪ፣ እኔን ከእሱ ውስጥ አውጪ። እኔ የማላውቃት ትልቅ ሴትዮ እኔ የማላውቃት ሴትዮ ስም እያነሳች ስፔሻሊ ደግሞ የባለቤቴን ስም እየተናገረች እያነሳች ፕሊዝ ሊቭ ሄር አሎን። እኔ የማላውቃት ሴትዮ እኔ አላውቅሽም፣ ልጆች አሉኝ፣ ቤተሰብ አለኝ። እነዚህ ታሪክ ያለው እኮ ያንቺ ልጆች ይኖራሉ፣ ታሪክ ያለው። ስለዚህ እውነታው ለቲክቶክ ፋሚሊዎች ተደውሎልኝ እንደው ግልጽ አልተብዬ ነበር፣ አያስፈልግም ብዬ ነበር፣ ግን ለካ ያስፈልጋል። ስለዚህ እውነት እላችኋለሁ የማላውቃት ሴትዮች ቤተሰብ የምትበጠብጠውና እንደው እግዚአብሔር እሷን ምንም ይቅር በለን። አላውቃትም። አመሰግናለሁ።
እንግዲህ በቪዲዮ ላይ እንደተመለከታችሁት ነው የዘቢባ ባለቤት የሆነው ኢሱ ከዚህ ሴት ጋር ምንም አይነት ግንኙነት እንደሌለው ፍጹም እንደማያውቃትና የሚነሱ ሀሳቦች በሙሉ ለሱ አዲስ እንደሆኑ እንግዲህ በመሐላ ጭምር ነው የገለጸውና እሱም እንደተናገረው ከዚህ በኋላ ወዳጅና አድናቂዎቼ በፍጹም ጥያቄ እንዳይገባችሁ ይህ የፈጠራ ታሪክ ነው የሚል ይዘትን እንግዲህ በምላሹ ሰጥቷል። እውነት ለመናገር የትዳር ህይወትን ሊያውኩ የሚችሉ ሀሳቦች የሚነሱት እንግዲህ አንዳንዴ ሶሻል ሚዲያ ላይ ይፋ በሚደረጉ ትዳሮች መካከል ብዙ እንቅፋቶች ብዙ በመሃል ላይ ክፍተትን የሚፈጥሩ ጉዳዮች ሲነሱ ተመልክተናል። እስካሁንም ድረስ እንግዲህ ዘቢባና ኢሱ ይህንን ጉዳይ በቸልታ አልፈውታል ማለት ይቻላል። ብዙ ጊዜ ምላሽ ሲሰጡ አልተመለከትንም። እንግዲህ ከአቅሙ በላይ የሆነው ኢሱ በዛሬው ዕለት በሰጠው ምላሽ ከዚህ ሴት ጋር ምንም አይነት ግንኙነት እንደሌለው ፍጹም እንደማያውቃት ጭምር አስረግጦ ተናግሯል። ደግሞም ባለፈ ህይወታችን አሁን ያለንበት ህይወታችንን በማንሳት የሚፈጠሩ ጉዳዮች ምንም አይነት ትርጉም ምንም አይነት ቫልዩ የላቸውም። አንድ ሰው የራሱን ህይወት ከመሰረተ የራሱን ትዳር ከመሰረተ ያንን አክብሮ መንቀሳቀስ እንጂ እውነት እንኳን ባለፈ ህይወት ላይ ያሳለፍነው እንኳን ነገር ቢኖር ያንን እያነሱ የትዳር ህይወትን ክፍተት መፍጠር በእውነት ፍጹም ልክ አይደለም። በተለይ ደግሞ በማህበራዊ ሚዲያ ላይ የሚነሱ ሀሳቦች በአንዳንድ ሰዎች ዘንድ እንዴት ከየት ወዴት የሚሉ ጥያቄዎች ሳይነሱ ዝም ብለን የመቀበል አዝማሚያ ስላለን እንደዚህ አይነት ጉዳዮችን ባናነሳ መልካም ነው። በተለይ በትዳር ውስጥ ልጆች ተፈጥረዋል። ስለዚህ እንደዚህ አይነት እንደ ቀላል የሚነሱ ሀሳቦች የትዳር ህይወት ላይ ብዙ አይነት ኢፌክት እንደሚያመጡ መረዳት ያስፈልጋል። ስለዚህ በዚህ ጉዳይ ላይ ሄለን የምትባለው ግለሰብን ብትሆን እንደዚህ አይነት ያለፉ ታሪኮችን እያነሳች ማውራቷ ምንም አይነት ትርጉም የማይሰጥና ለትዳር ህይወት እንቅፋት ከመሆን ባሻገር ምንም አይነት ውጤት የሌለው መሆኑን እኛም እንግዲህ በቻናላችን ለመናገር እንፈልጋለን። ምክንያቱም ትዳር የተከበረ ተቋም ነው። አንድ ሰው ደግሞ ባለፈ ህይወቱ የራሱ የፍቅር ግንኙነት ሊኖረው ይችላል። አነሰም በዛ መለያየቶች ግን ሲመጡ ያንን አክብሮ ደግሞ ለዛ ሰው መልካም ምኞትን ተመኝቶ በሰላም መለያየት እንጂ በትዳር ወይም በፍቅር ግንኙነት መሀል የተፈጠሩ ጉዳዮችን እንደ አዲስ እያነሱ አዲስ ለተጀመረ የትዳር ህይወት እንቅፋት መሆን ፍጹም የማይጠበቅ ነው። እናንተስ ውድ የሁሉ አዲስ ሚዲያ ቤተሰቦች በዚህ ጉዳይ ላይ ምን ትላላችሁ? ሀሳብና አስተያየታችሁን ልትሰጡን ትችላላችሁ። እኛም እንግዲህ እንደሰማችሁት ይህንን ጉዳይ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየት እንድትሰጡን እየጠየቅን የምንለቃቸውን ቪዲዮዎች ላይክ እና ሼር ቻናሉን ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮቻችንን ላይክ ቻናሉን ደግሞ ሰብስክራይብ ያደረጋችሁ ከ33000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው ብታውቋቸው ያልናቸውን በመዝናኛ ዘርፍ የተፈጠሩ ጉዳዮችን ወደ እናንተ ማቅረባችንን እንቀጥላለን። እንደ ሁልጊዜው ይህን ብትጨምሩ ወይም ብትቀንሱ እያላችሁ ሀሳብና አስተያየታችሁን እንድትሰጡን እየጠየቅን በሚቀጥለው ብትሰሟቸው ባላቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ ሰላም ፍቅር ጤና ለሁላችሁም እየተመኘን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።